እናደርገዋለን፣ ሂብሩ እናደርገዋለን ማለት ነው። ሂብራይስጥ ላይ እናደርገዋለን። እየተከታተላችሁ ነው? ኦኬ። ምን ይላል? ይኸው ነምበርስ ይላል ኦሪት ዘኍልቍ ማለት ነው 31:18 But all the young women have not have now intimately a man keep a life for yourself ይላል። አሁን እዚህ ጋር ዘያንግ የሚላል የዘያንግ የሚለውን ስትሮንግ ነምበሩን ቁጥር አለ 29:45 ይታያቸዋል። እዚህ ጋር 29:45 ቁጥሩን እንነካዋለን። ቁጥሩን ስንነካው ምን ያመጣላችኋል? ችልድረን፣ ሊትል ዋንስ፣ ኢንፋንትስ ይመጣል። ኢንፋንትስ የሚለውን ስንነካ ኮፒ አድርጌ ፒክቸራቸውን እነማን ናቸው ብዬ ላውጣላችኋ። ምን ችግር አለ? ጉግል ጉግል ሪንግ ላይቴ ጉግል ኢንፋንትስ ይኸው ፔስት አደረኩት። እነዚህም ኢንፋንትስ ማለት እነዚህ ናቸው። እነዚህን ልጆች ለራሳችሁ አድኗቸው። ይኸው አማርኛው ላይ ለመልሳችሁ ከእንደገና ምን ይላል? ለራሳችሁ ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳችሁ አድኗቸው ያለው ለምንድን ነው ሲባል ለሚስትነት እነዚህን ህፃናት አሁን ይሄ ምን መጽሐፍ ላይ ነው? አሁን ያብራራኸው ምን መጽሐፍ ላይ ነው? የጁሽ ኢንሳይክሎፒዲያ ነው። የራሳቸው ጁሾች ናቸው። ገብቶሻል? ጥቅሱ የመጽሐፍ ቅዱስ ነው። ዋሴ ጥቅሱ ይሄ የባይብል ጥቅስ ነው። ኦሪት ዘኍልቍ ምዕራፍ 31 ቁጥር 18 ላይ አማርኛው ላይ ለራሳቸው አድኗቸው ነው የሚለው። እንግሊዘኛው ላይ ልግባላችሁ እና ቱ ሜሪ ነው የሚለው ላሳያችሁ። ቱ ሜሪ ባክ ወደ ኋላ እመለሳለሁ። ባክ ላሳያችሁ። አሁን እነዚህ ቨርዥኖች ናቸው የተለያዩ እንግሊዝ። ለምሳሌ አምፕሊፋይድ ባይብል የሚለውን ስነካው ይኸው ነምበር 31:18 ላይ ሄድና ለምንድን ነው የሚያገባቸው የሚለውን ሰሌክት አድርጌ ላሳያችሁ። ይኸው ምን አለ? ኦኬ ሸፈንኳችሁ እንዴ? ይታያል። But all the young girls have now not man intimately keep a life for yourself to marry ይላል። አየው ለጋብቻ እነዚህን ህፃናቶችን ለራሳቸው አድኗቸው ብሎ ያስቀመጡት ለምንድን ነው? ለጋብቻ ነው ይላል። ለጋብቻ እነማንን? ይኸው እነ ቤቢሻ ከላይ ጦጦ ታደርጋላችሁ፣ ከስር ቬሎ ነገር አድርጋችሁ። ይሄ የኔ አይደለም። ኢንፋንትስ ማለት እነዚህ ናቸው። ኢንፋንትስ ያልኩት እኔ አይደለሁም። ይኸው ባይብሉ ነው። ይሄው የታለ? ይሄ ባክስ አደረገው እነሱን ነው የሚያመጣላችሁ። እነዚህ ወንድን የማያውቁትን ሴቶች ልጆች ሁሉ ጥቅስ ሰጥቻችኋለሁ። ግልጽ ነው። ምዕራፍ ሰጥቻችኋለሁ። ለማወራው ነገር ኃላፊነት ወስጄ ነው የማወራው። ስለዚህ እነዚህን ህፃናት ለጋብቻ ይድሩ ነበረ ነው። ይኸው ይሄ ባይብል አምፕሊፋይድ ባይብል ይላል። አይታችኋል? ኦሪት ዘኍልቍ 31 ቁጥር 18 ይኸው ሰሌክት ላድርግላችሁ እንዲታይ ከፈለጋችሁ። ቱ ሜሪ ነው የሚለው ለጋብቻ። እና ይህን ነው። እንዲሁም ለምን ሰርፕራይዝ አላደርጋችሁም? የአይሻ እድሜ ነው እንደ ሌላ የገረማችሁ? በ8 ዓመት ከ8 ወር 2 ልጅ የወለደች ለምን አላሳያችሁ? በ8 ዓመት ከ8 ወር 2 ልጅ የወለደች ለምን አላሳያችሁ? ናው ተከተሉኝ። እንግዲህ ከተነካን አልቀረ በደንብ ማየት ማሻልም ይኖራል። በዛ ጊዜ ኖርማል ስለሆነ ይኖራል። አሁን እኮ ይህ አልነበረም፣ ኮንቴንትመንቱ ይህ አልነበረም። አሁን በኢየሱስ አለይሂ ሰላም ላይ ሲመጣ መልስ ስለሌለ ነው ወደዚህ የገቡት። ገባ? ኤግዛክትሊ። ምንድነው መሰላችሁ የዳዊት
ላይ የዳዊት ቤርሳቤህን ላሳያችሁና ባይብል ላይ ገብቼ እንትና ሁለተኛ ሳሙኤል ነው አይደለ? ሳሙኤል ቀዳማዊ ነው። ካል ምዕራፍ 12 ቁጥር 8 ላይ እዚህ ጋር አንድ ባለ ታሪክ አለች። የጌታንም ቤት ሰጠሁህ፣ የጌታንም ሚስቶች በብብት ጣልሁልህ፣ የራስንና የይሁዳን ቤት ሰጠሁህ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለ። ሚስቶች ማለት ከአንድ በላይ ሚስቶች እግዚአብሔር እንዲሆኑት ለዳዊት ሰጥቶት ነበረ። ነገር ግን ዳዊት የሰው ሚስት ደፍሮ ባሏን አስገድሏል። ከዛ ይቺ የተደፈረችው ሴት ቤርሳቤ ምንድናት ወይም ደግሞ ምን ያህል እድሜ ነው ያላት የሚለውን ነገር ከራሳቸው ጁሽ ላይ ልግባና ላሳያችሁ። ይኸው ምን ይላል? ቤትሼባ ይላል። ጁሽ ኢንሳይክሎፒዲያ ላይ ትገቡና ቤትሼባ ዘ ግራንድ ዳውተር ኦፍ አኪጦፌል ዴቪድስ ፌመስ ኮንሲለር። አኪጦፌል የዳዊት የቅርብ እና ታዋቂ ጀስት አማካሪው ነው። was only 8 years and 8 months of age when her son Solomon was born. ሰለሞንን በወለደች ጊዜ 8 ዓመት ከ8 ወር ነበረች። ግልጽ ነው። 8 ዓመት ከ8 ወር ነበረች። ከሰለሞን በፊት ደግሞ ዳዊት ይችን ልጅ በደፈረ ጊዜ ገሏን ስትታጠብ አይቶ ምናምን አምጡልኝ አለ፣ ደፈራት። ከዛም በኋላ እንዳረገዘች ነገረችው። እንዳረገዘች ስትነግረው ባሏን አስገደለ። ከዛ እሷን ጀስት እንደሚስት አደረገ ማለት ነው። የዛን ጊዜ እግዚአብሔር እንደነሱ ተቆጣበትና ያ የተጸነሰው የመጀመሪያ ልጁ ጀስት እግዚአብሔር ተቆጣበትና እንዲሞት ይሆናል ማለት ነው። የዛን ጊዜ ከዚህ በኋላ ነው ሰለሞን የተወለደው አይደለም? በጣም ጥሩ። ምን አለ? ኦኬ እቱ ጋር ነበርኩ። ያ ዌልሰም ሜንቴን ዛት ሺ ዋዝ ኖት ኦልደር ዛን 6 አለ እና የመጀመሪያ ጀስት እግዚአብሔር የተቆጣበትን የሞተውን ልጅ ስትወልድ ከ6 ዓመት አትበልጥም ነበረ እና ጀስት በ6 ዓመቷ ደግሞ ጀስት ይሄ ዳዊት ደፍሯት አርግዛ የወለደችው ወይም የተጨናገፈው ልጅ ሚስት እያለች ነበረ ዳዊት የደፈራት አይደለ? ከመውለዷ በፊት የሰው ሚስት ነበረች። የሰው ሚስት ሆና ነው እንግዲህ ደፍሯት ጸንሳ ስትጸንስ እንደጸነሰች ለዳዊት ስትልክበት ባሏን አስገደለ። እሷን ሚስት አደረገ። እግዚአብሔር ተቆጣበት። የመጀመሪያ የተወለደው ልጅ እግዚአብሔር ተቆጣበት፣ ሞተ። ከእንደገና በኋላ ይሄ የመኃልየ ዘሰሎሞን ባለቤት የሆነው ሰለሞን ተወለደ ማለት ኦኬ። ስለዚህ ይሄንን ነገር በ8 ዓመት ከ8 ወር 2 ልጅ ወልዳለች። የመጀመሪያው ይኸው የጁሽ ኢንሳይክሎፒዲያ ነው ያሳያቸው። ጁሽ ኢንሳይክሎፒዲያ ሊንኩን ለሚፈልግ መላክ ይችላለሁ። ለሚፈልግ እና ይታያቸዋል እዚህ ጋር። አንደኛ አሁን ያሳያችሁ ምንድነው? በ8 ዓመት ከ8 ወር 2 ልጅ ወልድ፣ አንድ የተጨናገፈ፣ አንድ ደግሞ የመኃልየ ዘሰሎሞን ባለቤት ሰለሞን ማለት ነው። ግልጽ ነው። ሁለተኛ ነገር ደግሞ ያሳያችሁ ምንድን ነው? ኦሪት ዘኍልቍ ምዕራፍ 31 ቁጥር 18 ወንድን የማያውቁትን ድንግል የሆኑትን ሕፃናት ሴቶችን ለራሳቸው አድኗቸው ብሎ ሲል ለጋብቻ እንደሚያስቀሯቸው እነዚህን እነ ቤቢሾ እነ ሚጣን አሳይቻቸዋል። የታለ ያጠፋው? ማሻአላህ ይብሮ አንድ የመልሰውና የነበርክበት ኢንሳይክሎፒዲያው ጋር አድርገው ወደዛ ተመለስ ወደዛ። እሱ ጋር በቃ ሁላችሁም ይዩት። ቤትሼባ ጁዊሽ ኢንሳይክሎፒዲያ ነው። ይህንን እንትን ማድረግ ትችላላችሁ።
ጀዛከላ ኸይረን ይብሮ ሐቢብና እናመሰግናለን። አላህ እውቀትህን ይጨምርልህ ሐቢቢ ወንድሜ። እሺ ወደ አቡኪ እንመለሳለን። አቡኪ ሊንዳ የጠየቀችው ጥያቄ አለ። ወደዛ ትገባለህ ማለት ነው። ሰዓት ስለሄደ አጠር አድርጌ ሁሉ ልዳስሰው። ያው ቤተሼባ ለማታውቁት የአይሁድ ትልቅ ኤንሳይክሎፒዲያ ነው፣ ትልቅ ዌብሳይት ነው እና ከዛም ውጭ ሌሎች ኮሜንታሪዎች አሉ። ኢንሻላህ ወደፊት እንላቸዋለን። ወደ ሁለተኛው ጥያቄ ስንገባ እስልምና የሴት ልጅ ጋብቻ እድሜ ያው የአይሻ ረዲየላሁ ዐንሃን ተስማምተናል። ያው ስለ አይሻ በደንብ አልገለጥንም፣ ግን አንድ ማስረጃ ብቻ ሰጥቻችሁ ልለፍ። ሱነን ትርሚዚ የሚለው መጽሐፍ ያው ሰሒህ የሆነ በሆነ ሐዲስ ላይ ሐዲስ ቁጥር 1109 ላይ አይሻ ረዲየላሁ ዐንሃ በጊዜው የደረሰች ሴት እንደነበረች ይናገራል። ሱነን ትርሚዚ ሐዲስ ቁጥር 1109 አንዴ ከፍቼ ላሳይና ፈጠን ልበል፣ ሰዓት ሄደኛ ጋር በጣም አፎን። እሺ ያው አይሻ ረዲየላሁ ዐንሃ ይሄ የምትመለከቱት ሐዲስ ላይ 1109 ላይ በሐዲስ አይሻ ታና ነብዩ ሰለላሁ ዐለይሂ ወሰለም ቃል ወህየ በናቢ ወቃት ቃለት አይሻም እንደዚህ አለች፣ ኢዛ በለገት ልጃሪያ አንዲት ሴት 9 ዓመት ከሞላት ፈየ ምራ ሴት ተብላ ትጠራለች፣ ወር ደርሳለች ማለት ነው ብላ ተናገራለች። ይሄ ማለት በጊዜው መድረሻ እድሜ 9 ዓመት ነበር በአብዛኛው ማለት ነው። ወይም ገር ቢካም ናየ ሰው ሺ ቢካም ውመን ብላ አስቀምጣለች ማለት ነው። በተመሳሳይ ደረጃ ለፑበርቲ ደርሳለች ስንል አዎ ራሷ አይሻ ሰሒህ አልቡኻሪ ቮሊዩም 1 ሐዲስ ቁጥር 8 ላይ ቡክ 8 ላይ ሐዲስ ቁጥር 465 ላይ ብላ ተናግራለች። the wife of the prophet Muhammad sallallahu alaihi wasallam I have seen my parents following Islam ቤተሰቦቼ እስልምና ሲከተሉ አይቻለሁ። since I attained the age of the puberty ለአቅመ ሔዋን እስከደረስኩበት ጊዜ ያኔ ገና ከነቢዩ ጋር ሳትጋባ ነው ይሁላ። ከዛ ነው they passed by the prophet visitors ቀና ምንም አላለፈ ነበረ፣ ነቢያችን ግን እኛን ይዘይሩን ነበረ አለች። ከዛ both in the morning and evening በጠዋትም ከሰዓትም እየመጡ ይዘይሩን ነበር አለች። ከዚህ በኋላ ግን ለአቅመ ሔዋን ደግሞ በደንብ ደግሞ በቃ ስትል ሰውነቷ በሌላ ሐዲስ ላይ ወቀት ሸበት ሸባበን ሐሰና ይላል። እዚህ ጋር የምትመለከቱት ኢማም ናወዊ ረሒመሁላሁ ተዓላ ሰሒህ ሙስሊምን ሸርሕ ባደረገው መጽሐፉ ላይ ወካነት ቀድ ሸበት ሸባበን ሐሰና ረዲየላሁ ዐንሃ ጥሩ የሆነን ሺ ወዝ ቬሪ ዌል ማቹርድ ቬሪ ዌል የሆነች ማሹርድ ነበረች ብሎ ያስቀምጠዋል ማለት ነው ረዲየላሁ ዐንሃ። ስለዚህ አፎን በጊዜው መድረሻ እድሜ በአረብ ሀገር በየመን በአጠቃላይ እንደዛ ነበርና ይህንን ታሳቢ ማድረግ ያስፈልጋል። ሲቀጥል እስልምና አንድ ሴትን እስከ ስንት ዓመቷ ነው ማግባት ይቻለው? ህፃን ልጅም በእስልምና ጋብቻ የሚባለው ነገር ህፃን ልጅም ቢሆን አይከለክልም። በደንብ አድርጋቸው አዳምጡኝ። ትልቅ ሚስኮንሴፕሽን ስላለ ጋብቻ ማለት ምን ማለት ነው ሲባል ጋብቻ ማለት ልክ አሁን እኔ ወደፊት ልጅ ስወልድ የሆነም ሰው ልጅ ሲወልድ ልጅህን ለልጅ ይባላል። ከድሮ ጀምሮ አደም አዳምጡ። ልጅህን ለልጅ ይባላል። ልጅህን ለልጅ ማለት አብሮ ይኖራሉ፣ ግንኙነት ያደርጋሉ ማለት ነው። ያ ሐራም ነው፣ በእስልምና አይፈቀድም። አላህ ራሱን የከለከለው ግን ጋብቻ የሚባለው ኮንሴፕቱ አንድን ልክ አሁን እኔ ልጄን ከሆነ ልጅ ጋር ማጋባት የሚባለው ኮንሴፕት ችግር የለውም። ኢጅማዕ ዑለማ አድርገውበታል። ምንም ችግር የለውም። ቀድመሽ ግን ለአቅመ ሔዋን ሳትደርስ አንድ ሴት በሰውነት ብቁ ሳትሆን ጉዷ ሳትሆን አንድ ሴት ህፃን ልጅን ማግባትም ሆነ ማግባት ስላችሁ ግንኙነት የሚለውን ኮንሴፕት ማለት ነው። እኛ ማግባት ምንለው በእንትን ነው። ይሄ ምንድን ነው የሚባለው? ማግባት ስላችሁ አሁን እኮ ሀገራችን ላይ የተቀላቀለብን እንደተቸገር ማግባት መስላችሁ እኔ ምንድን ነው የሚባለው? አቅድ ይባላል። የሆነ ቃል ምናምን መገባባት፣ በቃ ልጅህን ለልጅ ይባላል። በዛ ኮንሴፕት ካልሆነ በስተቀር ግንኙነት በማድረግ ኮንሴፕት ሐራሙን ሐራም ማጨት ማለት ነው። አማርኛ ሐራምነቱን ከየት ነው ማመጣው መሰላችሁ? ማጨት ምን አልከኝ? ማጨት እንደማለት ነው። ማጨት አማርኛ ማጨት ይባላል። ጀዛከላ ማጨት ይባላል በአማርኛው። አልኹጥባ ማጨት ይባላል። በጋብቻ ደረጃ ግን አንድ ላይ ተሰብስበው መኖር ነቢያችን ምን አደረጉ? በ6 ዓመቷ ነቢያችን ወስዶታል። ሌላ በ6 ዓመቷ አግብተዋት አብረው የኖሩት በስንት ዓመቷቸው? በ9 ዓመቷ ስደርስ የሆነ ሐዲስ አለ። እድሜ ሲደርስ በ9 ዓመቴ ግን ነቢያ ሰለላሁ ዐለይሂ ወሰለም ቤት ገባው አብረን መኖር ጀመርን አለች። ስለዚህ እስልምና መያዘው ይሄን ነው። ከምን አመጣላቸዋለሁ መሰላቸው? ይሄን አላህ እዛው ቁርአን ላይ የህፃናት ጋብቻን ፈቅዷል ብለው የሚያነሱት አንቀጽ ላይ አላህ ኒሳ ብሎ ይገልጻቸዋል። እዛ ያሉ ሴቶችን ኒሳ ማለት ደግሞ በአረብኛ ለአቅመ ሔዋን የደረሰች ሴት ነው። ብቁ የሆነች ሴት ነው። ብቁ ሆና ግን ልጅ ልትባል ትችላለች። ለምሳሌ የ20 ዓመት ሰው ልጅ ሊባል ይችላል። ለምሳሌ እኔ አሁን በ20 ዓመቷ በ19 ዓመቷ በ20 ዓመቷ ያገባች ማቃት አለች። ልጅ ናት ለኔ፣ ቤተሰቤ ናት፣ ልጅ ናት ለኔ።
በተመሳሳይ ደረጃ አላህ ልጅ ብሎ ሊገልጻቸው ይችላል። ጢፍል ግን አይደሉም። ጢፍል ማለት ደግሞ ህፃን ነው። ስለዚህ ያ ነገር አሁንም ሊንዳ ምንድነው አሁን አንቺ ያነሳሽው ነገር ያው ወደፊት በሰፊ ቢካሄድበትም አሁን ጠቅለል ባለው ነገር ልንገራችሁና አላህም መልእክተኛውም ከልክለዋል። ላ ضرر ወላ ኢድራር። አንድ ሁለተኛ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ያንን ነገር እንዴት እንደሚደረግ አሳይተዋል። ልጃቸውን ለጋብቻ ኢቨን 10 ምናምን ገብታ ማለት ነው ያ በቃ በፊዚካሊም በአጠቃላይ ነገር ያልደረሰች ስለሆነች ምን አሉ ላ ኢና ሰጊራ ትንሽ ናት አላጋባም አሉ። ሰው እድሜ ከእድሜ ይለያያል። እኛ የምናየው ምንድነው ማለት ነው ለአቅመ ሔዋን መድረስና አለመድረስ ነው። ከዛ ውጭ ይሄ የጁሃላዎችን እንትን አምጥተው የሚቀጥፉትን ቅጥፈት አላህና መልእክተኛው ላይ ከዚህ በፊትም የተለመደ ነው፣ ከዚህ በኋላም ይቀጠፋል። ነገር ግን አሁንም ማስጠነቀቀው ነገር በእስልምና ዝሙት መስራት መጽደቅ ነው ቢባልና በክርስትና ራሱ ዝሙት መስራት በጣም የተቀደሰ ነገር አይደለም ወንጀል ነው ቢባል ራሱ ኢየሱስን አምላክ አያደርገው። ይህንን ትኩረት አድርጎ ወደ ሶስተኛው ጥያቄ ልለፍ ከይቅርታ ጋር፣ ከዛ ትቀጥላላችሁ። በጣም ሰዓት ሄደብኝ እኔና። ሶስተኛው ጥያቄ ምንድን ነው? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከነቢዩ ማሳበ ነቢዩ ሰለላሁ ዐለይሂ ወሰለም ሚነ ዱንያ ኢለ ጢብ ወኒሳ ከሴትና ከእንትን ውጪ ቪዲዮን ከፍቼ ላሳያቸው ይህንን ሐዲት። ያው ይሄ የምትመለከቱት ፈይደል ቀዲር የሚለው መጽሐፍ ነው። ይሄ በጣም የቆየ ነው። ይሄ በጣም የቆየ ነው። የሺዓዎችና የግብፅ ኦርቶዶክሶች ጥያቄ ነው። አመጣና ወዓሊመ አነ ልሙሰነፈ ከዛ እንደዚህ አስቀመጠና ሐዲቱ ኬት እንደሚጀምር ላሳያቸው። እሺ ኢብኑ ሐንበል አን አነስ መርፉዓን ቁረቱ ዓይኒ ፊ ሰላ ነቢያችን ሰለላሁ ዐለይሂ ወሰለም ብለው ተናግሯል። የአይኔ ማረፊያ ሰላት ውስጥ ነው። ወሑቢበ ኢለየ ኒሳእ ወጢብ እኔ ደግሞ ከሴቶችና ጢብ አይ ሽቶ እወዳለሁ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እና እኔ በቃ ከሴት ነቢያችን ሰለላሁ ዐለይሂ ወሰለም ሰብር አያደርጉም ነበር ብለው ይህንን ሐዲስ ያመጡታል። ሊንዳ የጠቀሰችው ይህን ነው። በመጀመሪያ ደረጃ ሐዲሱ ሙሉ በሙሉ ዳዒፍ ነው፣ ተቀባይነት የሌለው ነው። ማስረጃ ላምጣላችሁ። ይሄ የመጣው ራሱ ዘዋኢድ ዙሁድ ከሚባለው መጽሐፍ ነው። አዘዋኢድ ዙሁድ ከሚባለው መጽሐፍ ነው የመጣውና አንድ ሐዲስ ሰሒሕ ለመሆን ሸርጡ ምን እንደሆነ ላሳያቸው። ይህ መንዙመቱል በይቁንያ የሼክ እብን ዑሰይሚን ረሒመሁላሁ ተዓላ መጽሐፍ ነውና ቃለ አብደኡ ቢልሐምድ ሙሰሊያን ዐላ ሙሐመድ ልኸይር ነቢይን ኡርሲላ ወዚ ሚን አቅሳሚ ልሐዲስ ዒዳ ወኩሉ ዋሒድን አታ ዋሕድ አወልሃ ሰሒሕ። ብዙ የሐዲስ ነገራቶች አሉ። የመጀመሪያው ሰሒሕ ነው አለ። ወሁወ መተሰለ ኢስናዱሁ የመጀመሪያው ምንድነው? ሰነዱ ምን መሆን አለበት? የተቀጠለ መሆን አለበት። ለምሳሌ አሲያ እዚህ ጋር ተነስታ ነቢዩ እንደዚህ ብሏል ካለች ከየት አመጣችሁ ነው የምትባል? ሰነድ ያስፈልጋል። ከማን ሰምታ ነው? ምን ያስፈልጋል? ሰነድ አለ። አሁን ይህ አካል ዝም ብሎ ነው መጽሐፉን ማንም አካል ይሁን ዝም ብሎ መጽሐፉን ካመጣ አሁን ሙስሊሞች እየተሳሳትን ያለ ነው። በተለይ ንጽጽር ላይ የሚሰሩ ሰዎች እየተሳሳቱ ያሉ ሰዎች ዝም ብሎ የሆነ ሐዲስ ያመጡላል፣ ትታገላለህ። መጀመሪያ ከየት ነው ያመጣው? ሰነድ አምጣ። ሰነድ ግዴታ ነው። አወሉሃ ሰሒሕ ለመሆኑ ኢስናድ መተሰለ ኢስናዱ እስከ ነቢዩ መድረስ አለበት። ወለም ዩሸዝ አው ዩዓል ሻዝም ዒላም አያስፈልገውም። ሻዝ ማለት የተሳሳተ ነው። ዒላ ማለት ደግሞ ስህተት የሆነ ስህተት ያሌለበት ነው ማለት አንድ። ይሄ ሁለተኛ እንቀጥላለን። ይሄ ደግሞ ጃሚዑል መሐሲን የሚለው ፊ አሕካም ልሙርሰላ የሚለው ኪታብ ፈቢትሷል ሰነድ ገጽ 22 ላይ ያው የፈጠንኩኝ ነው ከይቅርታ ጋር ዝም ብላችሁ ፖይንቱን ያዙልኝ። ፈቢትሷል ልኢስናድ ሰነዱ ተቀጣጣይ መሆኑ ዑሪፈ ሰሒሑ ሚን ሰቂም ሰሒሕ የሆነው ሐዲስ ከትክክለኛ ካልሆነው ሐዲስ የምናውቀው ምንድን ነው? ኢትሷሉ ሰነድ በሰነድ ነዋል። እንቀጥላለን። እሺ ይሄን ፈትሑል መዓኒን እንተውና ፈትሑል መዓኒም ላይ በተመሳሳይ ደረጃ ነቢያችን ወአን ሻፊዒ ረዲየላሁ ዐንሁ ሸፊዒ ምን አለ? ቃለ መሰሉ ለዚ የጥሉቡ ልሐዲተ ቢላ ኢስናድ ያለ ሰነድ ሐዲስን የሚጠይቅ ሰው ከመሰሊ ሓጢቢ ለይል ይህ ዝም ብሎ የሆነ በቃ የማይረባ ስራ እንደሚሰራ ሰው ነው ብሎ አስቀምጧል። አልኢስናድ ወቃለ ተውሪ ረሒመሁላሁ ተዓላ ምን ብሎ ተናግረዋል? አልኢስናዱ ሲላሑል ሙእሚን ሰነድ ማለት የሙእሚን ምንድን ነው? መሳሪያ ነዋል። ፈኢዛ ለም የኩን መዐሁ ሲላሕ ፈቢአይ ሸይን ዩቃቲል ጦር መሳሪያ ከሌለው በምን ሊዋጋ ነዋል? ሰነድ ግዴታ ነው ማለት ነው። እሺ ሐዲሱን ብዙ ጊዜ በዛ ያመጡታል። ሰነዱ ግን የሚገኘው ይሄ ነው። ረውደቱል ሙኽታር ላይ ሰነዱን አስቀምጦታል። ወቃለ ዓብደላህ ብን አሕመድ ፊ ኪታቢ አዙህዲ ሊአቢህ ሐደተና አቡ ሙዓመሪን ሐደተና ዩሱፍ ብን ዓጥያ አን ሳቢትን አን አነስ ብን ማሊክ ረዲየላሁ ዐንሁ። ሐዲሱ እዚህ ጋር አለቀ። ዩሱፍ እብን ዓጥያ የሚባለው ግለሰብ ይህንን ሐዲስ የዘገበው ግለሰብ ውሸታም ግለሰብ ነው። ዋዲዕ ነው።
ሐዲሱ ሰሒሕ አይደለም። ሲጀመር ዋዲዕ ነው። አላህና መልክተኛው ላይ የሚዋሽ ግለሰብ ማስረጃ ተህዚብ አልከማል ፊ አስማኢ ሪጃል። ይህ ትልቁ በአስማኢ ሪጃል ላይ ሰዎችን እንድናቅ የሚያደርገን መጽሐፍ ነው። ዩሱፍ እብን ዓጥያ አለ፣ ስለ እሱ ሊያወራ ነው። እሺ እብን ዓጥያ እብኒ ባብ እንደዚህ ስሎ አስቀመጠና ቀጣዩ ሰፍሐ ላይ እንደሚል ልንገራቸው። ወረዋ አን ታቢትን ቡናኒ፣ ታቢት አልቡናኒ ከሚባል ግለሰብ አምጥቶ ወሬን ያወራል አለ። እሺ እስቲ እናረጋግጠው፣ ከታቢት ነው ያወራው ሐዲሱን ወይስ አይደለም? እንመልከትና እንየው። አን ዩሱፍ ምን አለ? አን ታቢት፣ ከታቢት ነው ያወራው ማለት ነው። ስለዚህ ትክክል ነን ማለት ነው። ስለዚህ ግለሰብ ነው እያወራል። ከታቢት አልቡናያ የሚያወራ ግለሰብ ነው አለ። እንቀጥላለን። ያው ስለዚህ ሰውዬ እያወራ ነው። ገጽ 446 ላይ ወቃለ ጁዛዚ ምን ብሎ ተናግሯል አለ? ላ ዩሕመዱ ሐዲሱ፣ አይ ላ ዩሕመድ ማለት ላ ዩቅበል ማለት ነው። ሐዲሱን አንቀበለውም። ወቃለ አቡ ዙርዓ፣ እነዚህ ወይዘዌ በጣም ትላልቅ የሐዲስ ዓሊሞች ናቸው። አቡ ዙርዓ 1 ቁጥሩ፣ አቡ ሐቲም 2 ቁጥሩ፣ ወዳር አልቁጥንይ 3 ቁጥሩ። ضعيፉል ሐዲስ፣ ሐዲሶቹ ምንድን ናቸው አለ? ሐዲሶቹ ضعيፍ ናቸው። ወቃለ አልቡኻሪ ምን አለ? ሙንከሩል ሐዲስ፣ ሐዲሱ ምንድን ነው? ሙሉ በሙሉ የተዋሸ ነው አለ። ያው እዚህ ጋር ማስረጃዎች አሉ። አንድ ስክሪንሾት አድርጓቸው። አፎን ሰዓት ስላይለኝ ነው። እነዚህ መጽሐፎች አሉኝ ማሳየት ይችላሉ፣ ግን ሰዓት ስላይለ ስክሪንሾት አድርጓቸው። እነዚህ ሙሉ መጽሐፎችን ስክሪንሾት አድርጓቸው ማለት ነው። ስለዚህ ከዚህ ሰውዬ የመጣን ዘገባ አንቀበልም። ያኛውን ኪታብ አንድ የመልሰው ላይ መጀመሪያ ያሳየህን ሐዲስን ሐዲሱ ያለበት እሱን ላላ እሱ ይህን ሳይሆን ከሱ በታች ያለው እሱና የቱ ይሄ ላ ተህዚብ አልከማል አይዋ እንትን የሐዲስ ሶሒሕና ضعيفን የሙስነዶችን የሚናገረው ማለት ነው።